እያያችሁ ከሆነ ምንም የምታመጡት ነገር የለም። ምንም አታመጡ። በስሜታዊነት ተነሳስቼ ብዙ ነገር እየደረሰብኝና ብዙ ነገራችንን እያበላሸው ስለሆነ ከዛ ነገር እጅን የማታወጣ ከሆነ ብሎ ጭራሽ በቤተሰቦች የሚያስፈራሩኝና በዚህ ልክ እንዴት ደፍረው ማለት ስልክህን ፈላልጎ አግኝቶ አንተ ጋር እስከ መጻፍ ደረጃ ከደረሱ ቤተሰቦቻችን እያላችሁ በቤተሰቦቻችን ልታስፈራሩ አትሞክሩ። ሰላም ጤና ይስጥልን ውድ የኛ ቻናል ተከታታዮች እንደምን ቆይታችኋል? እንግዲህ ዛሬ ተመልሰን መተናል። እኔና እዩአብን ያው ታውቁታላችሁ። ከኔ ጋር ጫካ ውስጥ በጣም ስንሯሯጥ ብዙ ነገር ደርሶብን ነበርና ለኔ ብሎ ተመቶ ምን ብሎ ነበር። ያው እሱ ነገር አይቆጠርም በእኛ ጓደኝነትና ወንድማማችነት መሀል። ግን ያው እናንተ እንድታውቁት ስለፈለኩ ነው። እዩአብ ማለት እሱ ነው። እንዲህ ተረጋግተን አውርተናችሁ ስለማናቅ ዛሬ እንግዲህ አብረን መተናል። ያው ይሄን ስነግራችሁ ቪዲዮን የማብራት ሀሳቡ የኔ አልነበረም፣ የሱ ነው። አንድ ነገር እነግርሃለሁ ግን ያው ሁሉም በሚሰማበትና በሚያውቅበት መንገድ አንተም እንድታቅ ስለምፈልግ ካሜራ ሳይበራ አልነግርህም ብሎኝ ነው ካሜራ የበራውና እኔ ያው ሰላም ለማለት ካለኝ ጉጉት የተነሳ ነው ይሄን የተቀበልኩትና እንግዲህ እዩአብ ምን ይለኛል የሚለውን ነገር እኔም አልሰማሁም። እሱን ያው ዲፕ ውስጥ ገብቶ ምንም የነገረኝ ነገር ስለሌለ ከሱ አንደበት ነው የምንሰማው። ያው ከኔ ጋር ብዙ ነገር አይቷል፣ እንደምታውቁት ብዙ ውጣ ወረዶችን አብረን አይተናል። ግን ዛሬ እንግዲህ ምን ይለናል፣ ምን አዲስ ነገር አለ የሚለውን ነገር እዩአብን ነው የምንጠይቀው። ምክንያቱም አሁን እኔ ይሄን ነገር አቁሜያለሁ ብያቸዋለሁ ባለፈው እና ያው እኔ ውስጥ እዛ ነገር ውስጥ መከታተሉ ውስጥ ስገባ እኔ ጫካ ሰሯሯጥ በስሜታዊነት ተነሳስቼ ብዙ ነገር እየደረሰብኝና ብዙ ነገራችንን እያበላሸው ስለሆነ ለሱ አሳልፌ ሰጥቼ እሱ ነው እየተከታተለ ያለው። በዚህ አጋጣሚ ብዙ ቦታ ያው ካሜራ እያበራ አይደለም እየገባ ያለው፣ ግን ቢሆንም እንደዛም ሆኖ አሪፍ ነገር እያገኘልኝ ስለሆነ ነው እኔም የተውኩት። በዚህ አጋጣሚ እሱም መናገር የሚፈልገው ነገር አለ ከዛ ጋር የተያያዘ ማለት ነውና ምንድነው አዲስ ነገር ምንድነው እንዲህ አስቸኳይ ነገር የሚለውን ነገር ከእዩአብ እንሰማለን ማለት ነው። ሰላም ብለህ ጀምር። ያው ይህ ቪዲዮ እኔ ጋር ይሁን አንተ ጋር ፖስት እንደሚሆን አይታወቅም። ብቻ ግን ያው የሆነ እሱንም እንድታውቁት ስለምፈልግ እኔ ጋር ሳይሆን የራሱ ቻናል ላይ ፖስት ይሆናል፣ ገብታችሁ እያያችሁ በዚህ አጋጣሚ ያው ሰብስክራይብ እያደረጋችሁ ወንድሜን አበረታቱት፣ አግዙት። ጀግና ነህ። ከኛ ጋር ረጅም ዓመት አብረን ሰርተናል፣ እንተዋወቃለን አብረንና ያው ጥሩ ነገር ላይ ነው። እኔንም በጣም እያገዘኝ ያለው እሱ ነው፣ ከጎኔ ነው እና የአየር ሰዓቱን ተሻማሁበት። እስቲ አንተ ማለት የምትፈልገው ነገር ካለ በመጀመሪያው አመሰግናቸዋለሁ እና በአስቸኳይ የጠራሁት የሆነ ጉዳይ ያው የተፈጠረውን ነገር ታውቀዋለህ ማለት በማሂ ጉዳይ ያው እኔ ከዚህ በፊት ብዙ ስራዎችን አብረን ሰርተናል። ግን ያው ካሜራ ፊት ማንም የሚያቀኝ ሰው ስለሌለ ያው ከካሜራ ጀርባ ነው ብዙ ነገሮችን ሳካሄድ የነበረው። ያው የሆነ ቪዲዮ በራሴ ቻናልም ለቅቄላችኋለሁ። ያው በተወሰነ መልኩ አብረን ጫካ የገባንበትን ቪዲዮ እናው በዛን የተነሳ እንዳልኩ አሁን ከዚህ በፊት በነበሩ ስራዎቻችን ከካሜራ ጀርባ ስለነበረ ማንም ሰው አያውቀኝም። አሁን ደግሞ ያው ለዩቲዩብ በመጣሁበት ሰዓት ላይ ያው እዚህ ጋር አሁን ምነግርህ ነገር ሊያስደነግጥ ይችላል ትንሽም ነገር እና ያው ጫካ ከገባን በኋላ በስልክ ነው እንጂ አልተገናኘንም ካንተ ጋርም እና እኮ ለዛ ነው አሁን ምን መሰለህ እያስደነገጥከኝ እየጀመርክ ስለሆነ ያው እሷ የሆነ ነገር ከሆነች ታውቃለህ እና ለዛ ነው ከአይ አላስቆምከኝም ከእሷ ጋር ሳይሆን ያው ከጫኮ በኋላ ማስፈራሪያ ደርሶኝ ነበረ ማለት ላንተ ነው። አዎ ለኔ ከዛ ነገር ውስጥ እጅን የማታወጣ ከሆነ ከአንዴም ሁለቴም አንድ ቴክስት አደረጉልኝ። የማላውቀው ስልክ ነው፣ በተደጋጋሚ ሲደወል ነበረ። እንዳጋጣሚ ሆኖ ስራ ላይ ሆኜ አላነሳሁትም ነበርና ያው ከዛ ነገር እጅን የማታወጣ ከሆነ ብሎ ጭራሽ በቤተሰቦች የሚያስፈራሩኝና ይሄን ጉዳይ ምንድነው ማለት ምንድነው የሚፈልጉት? የሆነ አውቃለሁ እኛ አሁን ከቤተሰቦቻችን ውጭ ሌላ የምንፈራው ምንም አይነት ጉዳይ እንደሌለ ስለሚያውቁም ነው በቤተሰቦቻችን ሁላችንም እያስፈራሩ ያሉት። ግን በዚህ ልክ ጅል መሆን ይቻላል እንዴ? ማለት እኔን ካስፈራሩኝ በቂ ነው። አንተንም እኔንም ያው አንዳንዴ ምን እንደሚባለው የሚጮህ ውሻ አይናከስም ይባላል። እንደዛ ብለን እንዳንተው ደግሞ ያው እያየን ነው። ማሂንም አግተዋታልና
ችላ ማለትም አንችልም፣ የሆነ ሙጥኝ ብለን ደግሞ መያዝም አንችልም። ይሄ ነገር ግን እንዴት መች ነበር ይሄ ነገር? ያው ያን ቪዲዮ ከለቀኩኝ ከአንድ ቀን በኋላ ዛሬ 3 ቀን ምናምን በፊት ማለት ነው እንደዛ። ያው እና ለምን አልነገርኩኝ እንዳልኩ ያው አንተም የማሂም ጉዳይ አለና አሁን ላይ ደግሞ ሳስበው ብቻዬን አሰገኝ ስለ እንዳልኩ በቤተሰቦቼ ማስፈራሩኝ። ያው እውነቱን ለመናገር ልክ ነው፣ ያሰጋል፣ በጣም ያሰጋል። እኛም አይተናል። 1 ዓመት ከ5 ወር ከ6 ወር ያህል ከብዙ እንትኖች ጋር ተገናኝተናል። ግን ያው ያሰጋናል፣ እኛንም እያሰጋን ያለ ነው። ግን በዚህ ልክ እኔ ለብቻዬ ብዙ ነገር ይዣል አቅም እኔ እናገራለሁ። ካልሆነም ቢያንስ የሆነ ካሜራ ይዤ ስጋፈጥም ቢሆን ታያለች የሆነ ጊዜ ላይ መታወቁ አይቀርም። አንተ ግን እንደዚህ ለራስ ይዘህ ካሁን በኋላ ባይለምድ ባይ ነኝ። ይሄን ደግሞ እኔ ቃልም እገባለሁ አሁን ላይ ችግር ላይ ማለት እንዳልኩ ስለማሂ ነገርኩ እኔ ነኝ። ለዛም ይመስለኛል አሁን ማለት ስለማሂ ነገርኩ ስለ ጫካውን መጀመሪያ ላይ ሄደ እንድታይ ልጁን የሚያዝ ነው አንተ የተነሳ ነው ግን እኔ ነኝና የሆነ አሁን እነሱ ከዚህ ነገር እጅን የማታወጣ ከሆነ እሱ ስልክህን እንዴት አገኘት? አዎ እኔም እሱ በጣም ግራ የገባኝ ነገር ቢኖር ያው ስልኬን እንዴት እንዳገኙት ነው። ያው ወንጀለኞች እስከሆኑ ድረስ ያዝነውንም ልጅ ያው ሰምተኸዋል። ሲቀጥል ደግሞ የሆነ ብር ያለው ሰው እና ያው ስልኬን እንኳን ለማግኘት ያን ሊከብደዋል ብዬ የማስብ ሰው አይደለም እንደነገርኩና አሁን በጣም ስላሰጋኝ ነው ለአንተ ሁላ እንጂ ያው የነገርኩ እንጂ ሌላ ጭንቀት እንደሚፈጥርብህ አውቃለሁ። ግን አሁን እኔ ብቻዬን ምንም መፍጠር አልቻልኩም። ገባ? ልክ ነው። አሁን ይሄ ነገር በእኔ የተነሳ ነው። አይ በነገራችን ላይ በአንተ የተነሳ ነው። አሁን እንደዚህ እንዳይሰማ ነው አንድም ነገር ያልነገርኩ። ግን ደግሞ አሁን እስቲ ለእናንተ ደግሞ ባሳውቅ ቢያንስ ብቻዬን አይደለሁም እና የሚለውን እንዲያዩልኝ ስለፈለኩ ብቻህን እንዳልሆንክ ማንም ያውቃል። እኔም ላረጋግጥልህ እፈልጋለሁ። ብቻህን አይደለም፣ እኔ ያለው ከጎን ሁላችንም አለን። ግን በዚህ ልክ እንዴት ደፍረው ማለት ስልክህን ፈላልጎ አግኝቶ አንተ ጋር እስከ መጻፍ ደረጃ ከደረሱ ብርና ብር እንትን እያለ ብቻ ችግር የለውም። አሁን ምንም አይነት እኔ ቃልም እገባለሁ አለን ከጎን ምንም አይነት ነገር አይደርስብህም። ልትፈራም አይገባም። ቤተሰቦችንም ከሆነ የኛም ቤተሰቦች ናቸው። ገብቶሃል? በደንብ አንዛመድም፣ በብዙ ነገር እንዛመዳለን። ብዙ ነገራችን በቃ ተቆራኝተናል አንድ እና ምንም ነገር አይፈጠርም። አብሽር ብቻ ምንም አያመጡ። እያያችሁ ከሆነ ምንም የምታመጡት ነገር የለም። ምንም አታመጡ። እኛ እስከተደራጀን ድረስ እንትን ላይሉ ይችላሉ። ግን ደግሞ አሁን ሳስበው እንዲሁም ምን ተሰማኝ መሰለህ? ያው ጫና እናንተ ላይ ለማብዛት ሳይሆን ዩቲዩብ ላይ ባልወጣስ የሚል እንትን ራሱ መጣልኝ። የሆነ ይሄን ያህል ደረጃ ለምን ማለት ይሄን አሁን እኔ እሱን ሳይሆን እንደው እልህ ውስጥ ገብተህ ፊት ለፊት መውጣት ነው ያለብህ። ማለት እንደው ካሁን በኋላ አይደለም አንተን ተው እኔ ነኝ እልህ ውስጥ እየገባሁ ያለሁት እና ከዚህ በኋላ ሳያዩ አያድሩም። ከፈለገ የሆነ በዚህ ልክ ጫና መፍጠር እንችላለን። ይሄ ነገር አዲስ አይደለም። ድክመታችንን ለማንም አናሳይ። ድክመትም ሲጀመር የለም። ቤተሰቦቻችን እያላችሁ በቤተሰቦቻችን ልታስፈራሩ አትሞክሩ። ቤተሰቦቻችን ጥንካሬያችን እንጂ ድክመታችን ሊሆኑ አይችሉም። ድክመታችንም አይደሉም። ካሁን በኋላ እንድታስቡ የምፈልገው ቤተሰቤ ተነክቶ እኔ ድክመቴ ነው ብዬ መተው አልፈልግም። ካሁን በኋላ እንደው ከዚህ በፊት ጅሉኝ ነው እንጂ ብትነካ ቤተሰቤን ጥንካሬዎቼ ናቸው። እንዴት ምን ያህል ብትንቀኝ ነው ምናምን ብዬ ነው የምመጣበት። የሱ ቤተሰብ የኔ ቤተሰብ ነው፣ የኔ ቤተሰብ የሱ ቤተሰብ። ማንም ተነክቶ ማንም ዝም አይልም። ያው በዚህ ልክ እኛ ምንፈራ አይነት ጉዶች አይደለንም። እዩአብም ጠንከር በል አለን ከጎን። ያው ላሳውቅ እና ችግር የለውም በቃ አውቄዋለሁ። ካሁን በኋላ ማንም አይነካም፣ ማንም አጠገብ አይደርስም፣ ማንም ቤተሰቦቻችን አጠገብ አይደርስም። በዚህ እንድትተማመንብኝ ይፈልጋለሁ። ያልነገርከኝ የደበከኝ ሌላ ነገር ካለ ግን በዚሁ እንድትነግረኝ ይፈልጋለሁ። አይ ያው ሌላ የሚያሰገኝ ነገር እንኳን የለም፣ ግን ቢያንስ ላንተ ለማሳወቅ ያክል ነው እንትን ያልኩት። አሪፍ ያው እንድታቅልኝ የምፈልገው ነገር ማለት ነው ሁሉንም ነገር እንዲህ ግልጽ ማንነጋገር ከሆነ በመሀላችን በጣም ብዙ ክፍተቶች ሊኖሩ ይችላል። አሁን ምንቲና ቤካንም እያየን በመሀላቸው ጥል የመጣው ምንቲ ስላልነገረው ወይ ለኔ ቢነግረኝ እንደዚህ አስማምተን ቀስ እያለ ለቤካ ነግረው ነበር። ስላልነገረኝ ይሄ ሁሉ ነገር የተፈጠረውና አሁን
አሁን ባልከው ነገር አይደለሁም እኔ ከጎን ሆኜ የረዥም ዓመት አብረን የምንታወቅ እኔ አይደለሁም የሚያዩ የዩቲዩብ ኦዲየንሶቻችን ራሱ ፈጣሪ ይስጣቸው በእያንዳንዱ ነገር ከጎናችን ናቸው። ሁላችን ከዜሮ እዚህ የደረስነው እነሱ ሰብስክራይብ አድርገውን እነሱ አበረታተውን። ለእኛ እኮ ብርታታችን እንትናችን ኦዲየንሶቻችን ናቸው። እነሱ በበዙ ቁጥር እኛም እየበዛን አቅማችን እየጨመርን ነው የምንሄደው። ገብቶሃል አይደል? አሁን ማንም እኮ ያውቅንም እነሱ ናቸው። በዚህ አጋጣሚ ላመሰግናችሁ እወዳለሁ። ያው እኔም ከዜሮ ነው እዚህ የደረስኩት፣ ገና ነን። ያው እንደነገርኳችሁ ነው ከዚህ ቀደምና እኛን ልታግዙን የምትችሉት አንድና አንድ ሰብስክራይብ በማድረግ ነው፣ ሼር በማድረግ ያው ላይክ በማድረግ ነው እኛ የምታበረታቱን የምታገዙን። እና ክፍያችን እሱ በነገራችን ክፍያችን እሱ ነው። መንግስት አይከፍለንም፣ ተደራጅተናል አንድ ላይ እንደዛ ነው የምንሰራው። እና አንድና አንድ ክፍያችን የእናንተ ላይክ፣ ሼር፣ ኮሜንት የምትጽፉት ነገር ሰብስክራይብ የምታደርጓት ነገር ብቻ ናት። እና በጣም እናመሰግናለን። እሱንም እኔ እንደው ከኔ ቀንሽ የለኝ እኩል ነን ሁለታችንም 3000 ሰብስክራይበር ነው ያለን። እና ያው እዩአብን ሰብስክራይብ እያደረጋችሁት አበረታቱት። እንደዚህ አይነት ስጋት እንዲሰማው አልፈልግም። እኔ ከሱ የተሻልኩ እንትኑኛ አይደለም፣ ግን በቃ ቢያንስ አውቀዋለሁ። ከዚህ በፊትም 10,000 ምናምን ገብተናል። እንደገና አሁን ደግሞ እንደ አዲስ እየጀመርን ነው ይሄን ሁሉ ነገር እና እንደ አዲስ ስንጀምር ደግሞ ሰብስክራይብ እያደረጋችሁን እኛንም አበረታቱን። ልባችን ያው እንደተነፈው እናንተን ተማምነን ነውና እጅግ አድርጌ በጣም አመሰግናለሁ ወንድሜ እዩአብ። አንተም ደግሞ የሆነ እንድጠነክር ነው የምፈልገው። ማንም ደካማ እንዲሆን አልፈልግም። ማንም ደካማ አይደለም ደግሞ እኛ መሀል ላይ እና ደካማ ሰው ፈልገን አተናል። እኛ መሀል ደካማ ሰው የለም። ሁላችንም ጠንካራ ነን እና ጠንከር በል እኔ የምለው ይሄ ነው። እና በተረፈ አመሰግናለሁ፣ እጅግ በጣም አድርጌ አመሰግናችኋለሁ። እንግዲህ በእኔ በኩል ያለው ይሄ ነው። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይሄን እንዳዘነጉ። ሌላ የምትለኝ ነገር ካለ? ዛሬ እንኳን የጠራሁት እንደነገርኩ ይሄ ነገር በጣም እያሰጋኝ ስለነበረ ነውና ልክ ነህ። አሁን እሱን ነገር እርሳው፣ በቃ ምንም ሊያሰጋህ አይገባም። ተረዳኸኝ? ጭራሽ እንዳታስባቸው። አዎ እንዲሁም ትንሽ ከነገርኩ በኋላ እንደዚህ አላሰብኩም ነበርና ቀለለኝ። የሆነ እንዳልከው ወደፊትም ለመጋፈጥም ሞራል ነው እንከኝና ውድ ቤተሰቦቻችን ገና ስጋት ነው የሚሆንባችሁና እወዳችኋለሁ። እስቲ የምታወራው ነገር ካለ? ዛሬ ዮናን በጣም በአስቸኳይ ነው ጠርቼው እዚህ ድረስ የመጣልኝ እና እስቲ የእናንተ ድጋፍም ያስፈልገናል። ላይክ፣ ሼር፣ ሰብስክራይብ አድርጉልን። ያላችሁን ማስተያየት ኮሜንት ላይ እንዲሁም አሪፍ ነው ብላችሁ የምታስቡትን ነገር ጻፉልኝ ማለት ነው። ለዛሬ የነበረን ነገር ይህንን ይመስላል። ያው ሌላ አዲስ ነገር ደግሞ ሲኖር ወደ እናንተ የምንመጣ ይሆናል። አመሰግናለሁ።